ረወሎ ጥይት አጠቃቀማችሁ በጣም ደስ አትነካኩን ተው የወሎ ህዝብ በዛሬው ዕለት የኦሮሞን ህዝብ አንገት ቀና የሚያስደርግ ስራ ሰርቷል። የወሎን ህዝብ የኦሮሚያ ክልል መፍረስ አለበት። ምናልባትም ህገ መንግስቱን ከመጥፋትንጅሬ ማለብደት ረፋ ወሎ ሰኝ ጎታ ይጆሌ ወርቂቱ ሽሪዲኒ ተቆስ ሲብረንደር ዘራፋ ከዘራፍ ማንንም አይገባም። ነክሽኒካ አፍንጫ ሲነካ አይና ለክሳለካ ሰላም እንዴት ናችሁ? ደህና ነኝ። የኦሮሚያ ክልል መፍረስ አለበት። ምናልባትም ህገ መንግስቱን ከመቀየር በፊት የክልሎቹን አወቃቀር ከመቀየራችን በፊት አሁን ባለው የፖለቲካ ሁኔታ ውስጥ የኦሮሚያን ክልል የማፍረስ የመጀመሪያው አስገዳጅ ነጥብ የምለው የሉዓላዊነት ጥያቄ ነው። ምንድነው ሉዓላዊነት? አንድ አገር የተረጋጋ የፖለቲካ፣ የኢኮኖሚ፣ የህግ ማህበረሰብ እንዲመሰርት ከዛ በመቀጠልም ደግሞ ያሉበትን የኢኮኖሚ የተለያዩ ማህበራዊ ችግሮች ዲስከስ እንዲያደርግ እንዲወያይ በፍጹም ሊፈቅደው የማይችለው ነገር የውስጥ የሉዓላዊነት ጥያቄ ነው። ከውጭ ሀገሮች ጋር ወይም ከሌሎች ሀገሮች ጋር በዓለም አቀፍ ደረጃ የሚጠየቅ የሉዓላዊነት ጥያቄ አለ። እንዲሁም በውስጡ ካሉት ዜጎች አንፃር ካሉት ክልሎች ስርዓቱ አንፃር የሚጠየቅ የሉዓላዊነት ጥያቄ አለ። ዜጎች የሚጠይቁት ነው። ትንጅሬ ማለብደት ረፋ ወሎ ሰኝ ጎታ ይጆሌ ወርቂቱ ሽሪዲኒ ተቆስ ሲብረንደርቢት ረጋሴና ቀናኑቲ ወሪቃሉ ሀዩ መፍቆቲ መራት ከሞት ይጫሉ ሞቲ ወረጀራ ከረራ መክሲቴ ወርቂ ወርቂቴ የመክለና ህመቴ ጎቱማ ለፍሲቴ ጎቱማ ለፍሲቴ ጎቱማ ለፍሲቴ ጋፈዲን ዲዴ ገደም ገደም ጀዴ ጋፈጎኒ ወሎ መጎን መጎን ጀዴ ዱረንዳበት ትንጅሬ ማለብደት ረፋ ወሎ ሰኝ ጎታ ይጆሌ ወርቂቱ ሽሪዲኒ ተቆስ ሲብረንደርቢት ረጋሴና ቀናኑቲ ወሪቃሉ ሀዩ መፍቆቲ መራት ከሞት ይጫሉ ሞቲ ወረጀራ ከረራ መክሲቴ ከረራ መክሲቴ ወርቂ ወርቂቴ የመክለና ህመቴ ጎቱማ ለፍሲቴ ጎቱማ ለፍሲቴ ጎቱማ ለፍሲቴ ጋፈዲን ዲዴ ገደም ገደም ጀዴ ጋፈጎኒ ወሎ መጎን መጎን ጀዴ ዱረንዳበት ማናልበለው ተው ነፍጠኛ አትነካኩን ተው የወሎ ኦሮሞን አትነካኩ ተው። እስቲ ሬሳሽን ቁጠሪ አንድ በይ እዚች ጋርም አንድ በይ። ኦኬ የወሎ ኦሮሞ ማለት 30 ጥይት ካለው በ30 ጥይት 30 ሰው ይደፋል። ለምን ብትሉ እንደናንተ ሰክሮ አይደለም የሚመጣው፣ እራሱ ስቶ አይደለም የሚመጣው። እናንተ 1000 ጥይት ይዛችሁ በግምት ድንጋዩንም ሳሩን ቅጠሉ ላይ ተተኩሳላችሁ። ግን የወሎ ኦሮሞ እዚች ግንባርሽ ላይ ነው የሚመታሽ። እዮ ተመልከት፣ የአማራ ልዩ ኃይልን ያደረገው ማለት ነው። እረበናት እኔ ማለት ነው እኔ አንድ ፈጣሪን የማመሰግንበት ነገር እንኳንስ ኦሮሞ ሆንኩኝ፣ ከኦሮሞ ደግሞ የወሎ ኦሮሞ እንኳንስ ሆንኩኝ ማለት ነው። ተኩሶ ማይስተውን ማለት ነው። ረወይኔ በትናለ ወላሂ ማለት ነው። ከኛ ጋር እንዳትሳፈጡ፣ ተኩሰን ማንስት ግንባር ክሽኒካ አፍንጫ ሲነካ አይና ለክሳለካ ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንግዲህ እንደምታውቀው የአማራ ልዩ ኃይል የወሎን ኦሮሞ ለመግደል ኦነግ ሸኔ በሚል ስም ሰሞኑን ሲገል ሲያፈናቅል ነበር። ግን የወሎ ኦሮሞ ብቻ አይደለም የሞተው፣ ልግደል ስትል መሞትም አለ ተማር ማለት ነው። በሌላ መንገድ ደግሞ መናገር ፈልገው ከኦነግ ሸኔ ጋር ገና ሳትገጥም አርሶ አደሮቹ የወርቅቱ ጀግኖች ልክ አስገብተዋልና ጦርነት አንፈራም፣ ሰላምን ግን እንፈልጋለን። ሌላ ደግሞ ምንድነው የሚገጥማችሁ? ከዚህ በኋላ ትግሬና ኦሮሞ ተፈራርሞ ተገናኝቶ ተዋይቶ ያው በሊዝ ጎጃምና ጎንደርን ከነ ህዝቡ ለሱዳን ፈርሞ መሸጥ ይሄ ነው በቃ። አሁን ማድረግ ያለብን ያ ነው በቃ። ለሱዳንዬ ነይ በውስጥ አናግሪ እኔ አስተርጉም ለሱዳን ታናግረኝ፣ በሊዝ እንሸጥላታለን በቃ። በሰላም ለመኖር
ይሄንን ክልል ወደዛ ማለት አለብን። ሰላም እንፈልጋለን፣ እኛ መኖር እንፈልጋለን፣ ጦርነት አንፈልግም። ሱዳን ታናግረን ነው። የወሎ ህዝብ በዛሬው ዕለት የኦሮሞን ህዝብ አንገት ቀና የሚያስደርግ ስራ ሰርቷል። የወሎን ህዝብ ለመውረር የገቡ ወራሪዎችን በመግረፍ እግሬ አውጪኝ ያስባለበት ሁኔታ ላይ ነው ያለው። እስቲ አንድ ግጥም እንበልላቸው በእናታችሁ ለወሎዬዎች። አይ ለወሎዬዎችም ለቀነጨሩ ለአማራዎችም ማለት ነው። ልጁ በመቀንጨር በሽታ እየተሰቃየ ባለበት ተዋት ሽት ቢሉት ጊደሩን ሸጠና፣ ተዋት ግዛ ቢሉት ክላሹን ገዛና፣ ተዋት እንካም ቢሉት ነገር ፈለገና፣ ተዋት ግባ ቢሉት ጦርነት ገባና፣ ክላሽ ሲንደቀደቅ ወሎ ሲጠራራ እማ ይድረሽ አለ ዘራፉ ቀረና፣ እማ ይድረሽ አለ ዘራፉ ቀረና፣ እምባ ቀረና እማ ይድረሽ አለ ዘራፉ ቀረን፣ እምባ ዘራፍ ቀረና እማ ይድረሽ አለ። Ajalo koin koin na jetame, ajalo koma pon boy desa, ajalo koin na jechonge, itona bosse, silas kubachoda.